ውሃ ማጠጣቱን ቀጥል። የቻይናው የቀርከሃ ዛፍ ታሪክ አስደናቂ ነው። ዘሩን መሬት ውስጥ ትቀብረዋለህ፣ ለአንድ ዓመት ሙሉ ውሃ ታጠጣዋለህ፣ ትንከባከበዋለህ፣ ነገር ግን ምንም ነገር አይበቅልም። በሁለተኛው ዓመትም ውሃ ማጠጣትህን ትቀጥላለህ፣ ትንከባከበዋለህ፣ አሁንም ምንም ነገር አይታይም። በሦስተኛው ዓመትም እንዲሁ ትቀጥላለህ፣ አሁንም ምንም ለውጥ የለም። በአራተኛው ዓመትም ውሃ ማጠጣትህን ትቀጥላለህ፣ አሁንም ከመሬት በላይ የሚታይ ምንም ቅጠል የለም። በዚህ ጊዜ ሰዎች ሊሳቁብህ ይችላሉ። ምንም የማይበቅል መሬት ላይ ጊዜህን ታጠፋለህ ሊሉህ ይችላሉ። ነገር ግን በአምስተኛው ዓመት አንድ ተአምር ይከሰታል። በአምስተኛው ዓመት በድንገት የቀርከሃው ዛፍ ከመሬት ይወጣና በ6 ሳምንታት ውስጥ ብቻ 80 ጫማ 24 ሜትር ያህል ይረዝማል። ጥያቄው ግን ይሄ ነው፣ ዛፉ ያደገው በ6 ሳምንት ውስጥ ነው ወይስ በ5 ዓመት ውስጥ? መልሱ በ5 ዓመት ውስጥ ነው። ምክንያቱም በእነዚያ 4 ዓመታት ውስጥ ውሃ ማጠጣትህን ብታቆም ኖሮ ዛፉ መሬት ውስጥ ይሞት ነበር። ዛፉ በእነዚያ 4 ዓመታት ውስጥ ምንም ባይታይም ወደ ታች ግን ግዙፍ ስር እየሰደደ ነበር። ያ ስር ነው በአምስተኛው ዓመት ለሚመጣው ፈጣን እድገት ድጋፍ የሚሆነው። አንተም በሕይወትህ ላይ እየደከምክ ሊሆን ይችላል። ውጤቱ ወዲያው ስላልታየህ ተስፋ ልትቆርጥ ትችላለህ። ነገር ግን እወቅ፣ አሁን እያደረግህ ያለኸው ነገር ሁሉ ስር መስደድ ነው። አንድ ቀን ስኬትህ እንደ ቀርከሃው ዛፍ ይፈነዳል። እስከዚያው ግን ውሃ ማጠጣትህን ቀጥል።